የማውቀው በእሳት ለሊት 12 ሰዓት ላይ የተነሳሁት 8 ሰዓትና 7 ሰዓት መነሳት የማውቀው ግን ለብሳችሁ አግጣችሁ አምሮባችሁ ምናምን ወጣትነታችሁ የምትዞሩ ምናምን ሰዎች ግን ታድላችሁ። የት ነሽ የት ነሽ የት ነሽ የት ነሽ ዘፍነህ የምታውቅም አይመስልም። ማሲንቆ ፕሮዳክሽን ያራዳ ልጅም እየሸዋየን ብንዝናና ባኛ ስታይል ከላካ የለም። ሰላም ከተለያየን ጊዜው ቢርቅ ከተለያየን ሰዓታት ተቆጥረው ቀናት ሰንበዋል። እንዴት ከረማችሁ? ሰላም ነው ብሮ፣ ሰላም ነው አለው። እኔ ክብሩ ይስፋ ለመድኃኒዓለም ሰይጣን ድምጥማጡ ይጥፋ። ዛሬም እንደተለመደው ቀልዱን ከቁም ነገሩ እያዋዛን ሞቅ ደመቅ ሸብረቅ እያለን ለሚያሳዝነው በተራው ቦታ እየሰጠነው ህዝብን በሚያጭረው ደግሞ ያስተዛዝበናል ታይ ለማለት በአዲስ ቪዲዮ ወገን መተናል። አባሬም አለ መተናል ነው የምንላችሁ። ከእናንተ የሚጠበቀው የላይክ ምልክቷን ጫን በማድረግ ቪዲዮውን እስከ መጨረሻ ማኮምኮም ብቻ ነው። ዳይ ወደ ቪዲዮ። ማሲንቆ ፕሮዳክሽን ያራዳ ልጅም እየሸዋየን ብንዝናና ባኛ ስታይል ከላካ የለም። እንዲህ ነው ይህ ሰውዬ ግን ካሜራማን ቢሆን አሰብኩት እንዴት አድርጎ ሊያስነሳን እንደሚችል። የት ነሽ የት ነሽ የት ነሽ እመምሽ የሳቀል እኔማ ተስፋ አይቆርስም ይጠብቅሻል። ድምፅ ይላል፣ ድምፅ ያስጠላቸዋል። ጨክነው ሰጥተው ብራዘር አንዱ እኮ ነው ኮሜንት ላይ ምን ይለዋል? ምን ነክቶ ነው ብራዘር? በብር እኮ ነው እያየን ያለን። ይመችል። ለማንኛውም ባይዘው በዚህ ዘመን በሁለት መንገድ መፈመስ እየተቻለ ነው። በአንድ በኩል በአንድ ነገር በጣም በመቻልና ባለመቻል ዲዩ ስለሆነ የሚወስነው። አንዳንድ ሰዎች የሚችሉትን ነገር በደንብ ይጠቀሙበታል። ለምሳሌ ድምጽ ያላቸው ሰዎች በጣም ሲዘፍኑ ድምጻቸው ቆንጆ ስለሆነ ይታይላቸዋል። ቆንጆ ያልሆነውም ደግሞ ዝም ብለው ሲያንጎራጉሩ ሰው ለመሳቅ ብሎ ስለማይላቸው በዛ ግን በሁለቱ ሜክ ያደርጋል ገንዘቡ ማለት ነው። እና ስለዚህ በዚህ ዘመድ ጋድ ብለስ ቱ ኢንተርኔት በሁለቱም በኩል መፈመስ በጣም ቀላል። ይሄ ሰውዬ ቪዲዮ የታየለት ወደ በሚሊዮን የታየለት በዚህ ልጅ አይዞሽ ቤት በስማ እቺ ህይወት እኮ የምር ስንት ነገር ታሳያለች። ለአንዳንዱ እንደዚህ ክብድ ብላ እንደዚህ አፈርታ አስግጥማ፣ አንዳንዱን ደግሞ ሁሉ በእጄ ሁሉ በደጄ ታስብለዋለች። ኤኒዌይስ ብቻ የምታማሩ ሰዎች አታማሩ፣ አናማር ማለት ነው። እኔም አለሁበት። አናማር ጋይስ፣ ባለን ነገር እናነሳ። አንዳንዴ ሰው ኖሮት ሁሉን ነገር ኖሮት
ቤተሰብ ኖሮት ገንዘብ ኖሮት ብኖሮት ምናምን ደስተኛ የማይሆን ራሱን የሚያጠፋ ሰው አለ። ኤኒዌይስ ባለን ነገር ደስተኛ ለመሆን እንሞክር። ዳኒ ተውጭ ተሰራቀል ባለን ነገር ደስተኛ ለመሆን እንሞክር። ራስን ከመምከር አይደለም ጀምሮ። አሁን ደግሞ እስቲ ከመራቂዎችም ሰፈር ጎራ እንበልና ከሚመርቁት ምርቃታቸውን እያልን ሰቦረቡ ከሚሉት እንቀበላለን። ምርቃታቸውን ለሲንግሎች ብቻ ነው ምርቃቱ። እስኪ እንስማ። ወደፊቷ ሚስቴ ወይ እስክታገኝኝ ሰው ያበርክትልሽ። አሜን በይ። አንቺ ድንጋይ ራስ ያሰብሽ ሁሉ ትዳር ይክሸፍ። አሜን በይ። ሰው ሁሉ ፊት ይንሳሽ። አሜን በይ። አሜን በይ። አንቺ ድንጋይ ራስ አሜን በይ። ሴቶችም ባላችሁን እንደዚህ ብላችሁ መርቁት። ከሰሞኑን በሚያሳዝን አደጋ ያረፈች አንድ እህታችን በሷ ዙሪያ ብዙ ነገር እየተወራ ነበረ። ለብዙ ወራት እህታችን ራሷን ከፎቅ ላይ ጥላ ነው የገደለችው እየተባለ በጣም ወሬ ሲወራ ነበረ፣ ሲመሰመስ ነበር። አሁን ግን አይደለም። ቀነኒ አዱኛ ታውቃላችሁ። አሁን ግን ያለው ነገር ያ አይደለም ብሎ ታላቅ ወንድሟ ሚዲያ ላይ ወጥቶ ኤክስፖዝ አድርጓል። ሰላም ጤና ይስጥልን፣ እንደምን አላችሁ? በዓለም ዙሪያ ያላችሁ የቀነኒ ፍትህ ፈላጊዎች ሁሉ ባላችሁበት ሰላማችሁ ይብዛ እያልኩ እችን ቪዲዮ ልሰራ የፈለኩበት ምክንያት እንደምታውቁት ሰሞኑን ሚዲያ ላይ እየተንቀሳቀሰ ያለውን ነገር አይታችኋል። ብዙ ኮሜንቶች እየተሰጡበት ነው እና ለምሳሌ አንዷለም ከቤተሰብ አማክር ያለው እሷ ያመማት ስለሷ ላይ ከቤተሰብ ጋር ተወያይቻለሁ፣ ስለዚህ መፍትሄ አልሰጡኝም ብሎ ሲናገር ሰምተናል። ከቤተሰቡ አንዱ አካል እኔ ለማ እባላለሁ እና ከኛ ጋር እሷ ሃይማኖት ዙሪያ ምንም አይነት የተመከረው የተወያየነው ጉዳይ የለም። እንዲታወቅ እፈልጋለሁ። ሲቀጥል ደግሞ ያ ብቻ አይደለም፣ እንኳን የእሷ ህመም ወይም ደግሞ አሞታል ብሎ ሊያማክረን አይደለም። እንደምታውቁት ያለፈች ቀን እኔም 6 ሰዓት ላይ ደውለን በአንዷለም ስም ላይሰንስ አውጣና መኪና ማስገባት ይፈልጋል ብላ 6 ሰዓት ያናገረች በሰላም የተወያየን ልጅ ነች። ሲቀጥል እሷ ያንን ብላ 9 ሰዓት ላይ ያረፈች ልጅ ነው። ከ9 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ተኩል ድረስ ከቤት አንስተው ሆስፒታል ወስደው በሆስፒታል ቤተሰቦቿ የእሷ ቅርብ ዘመዶች የሉም ሲባል ዘመድ እዚህ የላትም ገጠር ነው ያለው የእሷ ዘመድ ያሉት፣ ስለዚህ ቅርብ ዘመድ የላትም ብለው እኛ እንዳናይ ያደረጉት ነገር እንዳናይ ሸፋፍነው ከመጀመሪያው ከያኔት ሆስፒታል ወደ ሚኒሊክ ራሱ ስንሄድ ሚኒሊክ እኛ ሳያሳዩ ሁሉን ነገር ጨርሰው እንድትቀበል ነበር የተደረገው። ይሄን ያደረጉ ሰዎች እኛ እሷ ታምናለች ብሎ ያመከሩን ነገር የለም፣ አላማከሩን እና መታወቅ ያለበት ነገር ምንም የሸፋፈኑ ነገር የለም። እስካሁን ዝም ብለን ቁጭ ያልንበት ምክንያት አንዱ መንግስት በእጁ ይህን ጉዳይ ይዞ መንግስት እየተከታተለ ስለሆነ መንግስት እጅ ያለ ጉዳይ ነው ብለን ነው። አሁን ግን እንነጋገር ያለው ነገር እኔ አስከሬኗን ከፍቼ ነው ያየሁት። አስከሬኗ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት አንዱ ቀነኒ በቤት ውስጥ ነው የሞተችው። ቤት ውስጥ ሞታ ነው አቅፎ መሬት ጥለው ሞተች። ራሷን ታረች ይሉት እንጂ እሷ እንደዚህ አይነት ሀሳብ ላላቸው ሰው እንኳን መድኃኒት ትችላለች። ስለዚህ የሞተችውን ቤት ነው ከቤት አወጥቶ ታች ጥለው ጮኸው እንደገና ማንም እኛ ሳናይ ምንም ነገር የእሷን አሟሟት ምንም ነገር ሳናት እዚህ ከተማ እያለ ነው 9 ሰዓት የሞተች በሚዲያ ተለቆ ስለሷ ጉዳይ ሌላ ስንት ሰው አውቆ ከመጀመሪያው ሆስፒታል እስከ ሚኒሊክ ያለው ፕሮሰስ አልቆ ከዛ በኋላ እኛ ራሱ በግድ አስከሬኗን ማስከፍቻ ያዩት ነው። ምንም ነገር ጥላዋ ላይ ጉዳት አልደረሰም፣ በቤት ውስጥ ነው ያለችው የሚል ኮንክሉዥን ነው የደረስነው። ስለዚህ
እንደዚህ አይነት የውሸት ፕሮፓጋንዳ እየተነሳ ህዝቡን ወደ አልሆነ አመለካከት እንዲሄድ መደረግ የለበትም። እንደምታውቁት ባለፈው አባገዶች ልቆ ጉማ ስላለው እና ሽምግልና ሀሳብ ብሎ ሲል ነበር ያገደለበትን ጉማ የሚከፍሉበት ነገር የለም። እንደዛ ያለን አባገዶች ምትሆኛን ቤተሰብ ነፋዘኛ እንደዛ ሰምቧል። አሁን ግን እንዲያለው ተፍራት ብሎ ዋሽ ነው። ይህም ህዝብን የመግባቢያ ፍሬ የሚታይ ነው። ሁለተኛው ትልቁ ነገር ደግሞ የቀረን ትንሹ ደግሞ ሊበል ወጥቶ እሱ በተናገረው ነገር እና ለማን ያውቃል ሊበን ያውቃል ባለው ዙሪያ እሱ ትክክለኛውን መልስ ሰጠ። እሱ ትክክለኛውን መልስ ተሰጠ። በተለያየ አቋምና በተለያየ ህዝብ አመለካከታቸው እሱ ዳይቨርት ባደረገው የተለያየ ትችት እየደረሰበት ነው። ከትችት አልፎ ማስጠንቀቂያ እየደረሰበት ይበናል። እዚህ ላይ ምንም አይነት ነገር ቢደርስ ምንም አይነት ሌላ ነገር ቢደርስ ይህን ያደረሰ ሌላ ሳይሆን የምናውቀው አንድ ሰው ነው። ስለዚህ በሌላ ሰው ቢደርስ የሚያደርገው እሱ ስለሆነ ኤኒዌይስ እስከዛሬ እንግዲህ ለወራቶች ያህል ሲወራ የነበረው መረጃ በጣም ሌላ ከዚህ የተለየ ተቃራኒ መረጃ ነበረ። ራሷን ከፎቅ ላይ ጥላ ነው የሞተችው፣ እንደዛ አይነት ነገር ነበረ። ኢቨን ሰዎችን በሚዲያ ላይ ጀስቲስ ፎር ቀነኒ እያሉ ያሉት ራሱ እዛ መረጃ ላይ ተመርኩዘው ነው። አሁን ላይ ደግሞ ያለው እውነታ ይሄ ነው ይለናል ወንድሟ እና ብቻ በጣም ከባድ ነው። አንዳንዴ እውነት ነው ብለን ወስደን ያሰብነው ነገር ደግሞ ሌላ ጉዳይ ሲሆን በጣም ከባድ ነው። ኤኒዌይስ ነፍሷን በአጸደ ገነት ነው። ያ ትልቅ ነገር ይመስለኛል። ሲቀጥል ደግሞ ዝናና ገንዘብ ስላላችሁ ብቻ ሁሉን ነገር ማድረግ የምትችሉ የሚመስላችሁ ሰዎች ይሄ እሳት ተመልከቱ። ጓደኞቻችሁን ለማድረጋችሁ እንደዚህ ያስፈራሩልን። እስኪ በኤአይ ሲኦልን እያሳያችሁ አውራሪሽ ያው በእኔ አፍ ምንም ጥሩ ነገር ባወራም እንትን ታያለሽ። ዋናው ነፍስ ይማርልን። ካሁን በኋላ እንደ ወንድዬ እኛ አለን፣ እኛም ልጆቻችሁ ነን። ነፍሱን በአጸደ ገነት ያኑርልን። ተጽናንታችሁ ያልሆነም ነገር ካለ ይቅር ለእግዚአብሔር ተባብለን ልጁ እንድታድግልን አይደል ዋናው። ገንዬ እሱን አርቀን መልካም በዓል እንዲሆን እንመኛለን። ዋናው ደግሞ ለእናንተ መጽናናት። ገንዬ ዘንድሮ ሰው አያጽናና መሳሳት ጠብቆ ነው የሚመጣልሽ። መሳሳት ገንዬ እኔ ልሞት መሳሳት። እኔ አሁን አባቴ ያረፈ ጊዜ ቀብሮ መጥቶ ግን ምን እንደሚሉ ጭቃ ዘይት ነው ይላሉ። ገና መብላቱን ሳያረጋግጥ ጭቃ ዘይት ነው ወይ ይላሉ። ገና መብላቱን ሳያረጋግጥ በተለይ ደግሞ ነጠላ እንዳንቺ እንዲህ ካረጉ ከዚህ እንዳታምኛቸው። የእኛ ሰው ነጠላ እንዲህ ካረገ እየከተከተ ማጽናናት እንጂ እሱ መጥቶ አሁን አንድ ይመጣና ወይኔ 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 ብሎ ምስሩን በልቶ ይሄዳል። እናት ነች ስትጮህ የምትውለው። ማጽናናት እንደዚህ አይደለም። እሱም ማስረሳት ወንድዬ እያለ ሳቅ ጨዋታ ነው አይደል ያለው። ያ እንዲሆን ነው እንጂ መመኘት ካሁን በኋላ እሱ እውነት ቦታ ላይ ነው ያለው። ሀዘንን ነው የሚጨምረው። እችንም ጋቢ ስናመጣ ይህን ጥቁር ልብስ እንዲያርፍ የሚያስፈልገውን ነገር በወቅቱ ማድረግ ነው እንጂ በሀዘን በእግዚአብሔር ስራ አይገባም። የአመቱ ምርጥ ማጽናናት የእውነት እንደዚህ አይነት ባህሎች መለመድ አለባቸው። ሄዶ አየዬ ምናምን ምን ሆኖ የሞተው ምንድነው ምናምን ቀበጥራለ እየሞቀበ እና ፍልፍሉ በጣም ምርጥ ማጽናናት ነው። ይሄ እንግዲህ የኮሜዲያን ወንደሰን አውራሪስ ቤተሰቦች ጋር ሄደው እነሱን ለማጽናናት ያደረጉት ነገር ነው። ኮሜዲያኑ በጣም ትልቅ ኮሜዲ ነው እና ማጽናናት ከተባለ የእውነት እንደዚህ ነው መሆን ያለበት። በጣም the best ቤኪ ኮሜዲያን ቤኪ እንደዚህ እያለን የዛሬውን ቪዲዮአችን እዚህ ጋር ለማጠናቀቅ ተገደናል። በሉ ቻው።
ልላችሁ ነው። ከዛም በፊት ቪዲዮ እንዴት ነበረ? ሀሳብ ካላችሁ ሀሳባችሁን ኮሜንት ሴክሽን ስር ማስቀመጥ በፍጹም እንዳትዘነጉ። መልካም ቆይታ ተመኘውላችሁ። ጀስት ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እንደዚህ አይነት ኮንተንት የምትወዱ ከሆነ ደግሞ ቻናሉን ሰብስክራይብ በማድረግ ዳግም እንድንገናኝ መልካም ቆይታ ተመኘው።